ሰላም ሰላማችሁ ይብዛልኝ ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ያው በአዲስ ቪዲዮ መጥቻለሁኝ። ማን ነው እንደኔ የማዳምን ቤት የአትክልት ስፍራ የሚኮተኩተው ውሃ የሚያጠጣው እና እየኮተኮትኩኝ ነው። ከዛ ደግሞ ውሃ አጠጣለሁኝ። ውሃ ሳጠጣ ያለውን አልቀረጽኩም። ያው እየኮተኮትኩ ያለውን የቀረጽኩትና ብዙዎቻችሁ የራስሽን ቪዲዮ ስሪ ብላችሁ ያላችሁኝ ያላችሁ ከልብ አመሰግናለሁ ስለ ምክራችሁ እና አሁንም ምክራችሁንም ሀሳባችሁንም ለግሱኝ ውድ ሀገሬ ልጆች። እና እንደዚህ አንዳንዴ የአትክልት ስፍራ ኮትኩች ይባላለሁ ኮተኩታለሁኝ እና ብዙ መቅረጽ ነው። ለመቅረጽ ግን አልችልም፣ ትንሽ አርድ ነው። ያው በአጠቃላይ አረቦች ቤታቸውንም ሆነ እንደዚህ የትኛውንም ስፍራ እንትን ብላችሁ እንደዚህ ቪዲዮ ቀርጻችሁ እንድትለቁ የሚፈልጉ አይመስለኝም። በአጠቃላይ እኔ ያለሁበት ቦታ ደግሞ ትንሽ አርድ ነውና ለዛ ነው ብዙ ጊዜ ቪዲዮ የራሴን ማልሰራውና እስኪ እግዚአብሔር ይረዳኛል። በዚህ ላይ ደግሞ ብዙም ኮንፊደንስ የለኝም። ገና እየተለማመድኩ እየወጣሁኝ ስለሆነ ውዶችዬ እናንተ አበረታቱኝ። ካበረታታችሁኝ ሀሳባችሁን አስተያየታችሁን ከሰጣችሁኝ ግን ያው እወጣለሁኝ፣ እንደዚህ ለማመዳለሁኝ እና ውዶች በርቱልኝ፣ እንደገና አበረታቱኝ። ላይክ ሰብስክራይብ ማድረጋችሁን ደግሞ አትተው ማለት ነው። እና ሌሎቻችሁን ቤተሰብ ያልሆናችሁ ቤተሰብ በመሆን ቪዲዮን የምታዩ አበረታቱኝ ወዲ ሀገሬ ልጆች። ያው እርስ በርሳችንን ያለ ነው፣ እርስ በርሳችንን የምንበረታታው እና በተቻላችሁ አቅም እናንተም አበረታቱኝ። እኔም በተቻለኝ አቅም አበረታታለሁኝ ኖቲፊኬሽን ሲመጣልኝ እና በርቱልኝ የሀገሬ ልጆቼ። የዛሬ ቪዲዮ እንግዲህ አትክልት ስፍራ መኮትኮት ነው እና ውሊ አይደለም። አሁን ክረምቱ ስለወጣ ነው። ክረምት ላይ ምንም ውሃ ምንም አይጠጣም ነበረ። ትንሽ አረም ሲኖረው ብቻ ነበረ ማርመውና አሁን ደግሞ ክረምቱ ሲወጣ ደረቀ እና የደረቀውን ቦታ የደረቀውን አስተካክዬ ኮትኩቼ እንትን ብዬ አርሜ እየኮተኮትኩ ነው። ያው ከዚህ በፊት ወንድ ነበረ የሚኮተኩተው፣ እኔ ውሃ ማጠጣት እና ያው ግቢ ምናምን ማጠብ ነበረ። አሁን ደግሞ ዛሬ ደግሞ እየቆፈርኩኝ ነው እና አልፎ አልፎ ነው እንጂ ሁሌ እንትን አልልም። እና ያው በራሴ ቪዲዮ ልምጣ ብዬ ነው ውድ ሀገሬ ልጆች። እናንተም የራስሽን ቪዲዮ ስሪ፣ የራስሽን ነው መስራት ያለብሽ ብላችሁ ስላላችሁኝ እንደገና ደግሞ እኔ የራስ ቪዲዮ የሰዎችን ቪዲዮ ነው የምለቀውና እኔ ቪዲዮ መልቀቄን ነው ማየው። ልዩነቱን ብዙም እንትን አላልኩትም። የራስን መስራት ግን ብዙዎቻቸው ዩቲዩበሮች ስለ ዩቲዩብ ሲያስረዱ የራሳችሁን ሰርታችሁ ልቀቁ፣ የራሳችሁን ነው መስራት ያለባችሁ ይላሉና ልዩነቱን ግን አሁንም ገና መማር ማወቅ አለብኝ ከነሱ ከሚያስተምሩ ስለ ዩቲዩብ ከሚያስተምሩ ልጆች መማር እንዳለብኝ ተረዳውኝ። ያው እናንተ የራስሽን ቪዲዮ ልቀቂ ስትሉኝና ግን ያው ብዙዎቻችሁም የራሳችሁን ስራ ሰርታችሁ ነው የምትለቁት። እኔ ደግሞ ብዙም ስለማይመቸኝ ነው የሰዎችን ዳውንሎድ እያደረኩኝ ምለቀው ማለት ነውና እስከሚለማመድልኝ እኔም ደግሞ ያው ድፍረት ኖሮኝ እንደዚህ እስከምወጣ ድረስ ነው የሰዎችን ቪዲዮ እንትን እያልኩኝ የምለቀውና እስኪ በተቻለኝ መጠን እንደ እግዚአብሔር ፈቃድ በራሴ እንደዚህ መጣለሁኝ። በእርግጥ የሰው ቪዲዮ እንደዚህ መቅረጽ ውጪ ላይ እዚህም ቢሆን ቤታቸውንም ውጪ ላይም ስትቀርጹ እነሱ ደስ አይላቸውምና በአጠቃላይ በስራ ሰዓት ስልክ አይያዝም ነው የሚሉት እና ለዛም
ነው ቪዲዮ ማልሰራው። ብቻ እናንተ ካበረታታችሁኝ ድፍረቱን እንደዚህ ካገኘሁኝ በየራሴን እየሰራው እንደዚህ ለቃለሁ ብዬ አስባለሁኝ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። አበረታቱኝ፣ እናንተም በርቱልኝ። እርስ በርስ እንበረታታ፣ እጅ ለእጅ ተያይዘን እንደግ። በርቱልኝ።